ኢትዮጵያ ኦርቶዶክስ ተዋሕዶ ልጆች እንኳን ደስ ያላችሁ፣ እንኳን ደስ ያለን፣ እንኳን ለፍጻሜ አበቃን። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። አስረግጬ ነው የምናገር። ይሄ ወንጌል አይደለም። ገረሽ ኢየሱስ ክርስቶስ ትልቁ አምላክሽ፣ ጌታሽ፣ መድኃኒትሽ፣ ልታዩ እምትጓጉው ምትኖሪለት ጌታዬ ያልሽው አምላክሽ በሷ ማህፀን ውስጥ እንዳደረ ባንቺ ማህፀን ውስጥ ሊያደር አይችልም። መቼም ታውቂዋለሽ ህይወትሽን እናት። እሷን ከመረጣት ከዚህ ሁሉ ሴቶች ልዩ አርጎ ከመረጣት ትውልድ ሁሉ ብጽዕት እንዲላት ከመረጣት ያችን ሴት ማክበር ካልቻልሽ የኔ እናት እንግዲህ እናንተም ተወርት እኮ ቆይ እሺ እንደው በሰው ራሱ ቢመሰል እና የወለደቻችሁ እናታችሁ አለች፣ ከዛ አባታችሁ አለ። አባቴ ነው የወለደኝ፣ አባቴ ነው የወለደኝ ሳይሆን ላይክ አባቴን ብቻ ነው የምወደው እሷን አልወዳትም አይነት ነገር ማለት ይሄ ላይገናኝ ይችላል ምሳሌው። ግን እሷን መውደድ ካልቻላችሁ እኔ አሁንም የምነግራችሁ ከጥልቁ ናችሁ።
በቃ እሷን መውደድ ያልቻለ ሰው ውስጣችሁ የሆነ አንደኛ የሆነ ክፉ መንፈስ አለ። ጸልዩበት። ሃይማኖት ማንቋሸሽ፣ የሌላን ሰው ሃይማኖት መሳደብ፣ በሌላ ሰው ሃይማኖት ሙድ መያዝ፣ ከዛ ደግሞ እነሱ ሊወዷታል ብለህ ስላሰብክ መጽሐፍ ቅዱስ ያከበራትን ሴት ማዋረድ፣ ይሄ ወንጌል ከመሰላችሁ እንግዲህ ይሄ እኔ በማውቀው ወንጀል ነው እንጂ ወንጌል አይደለም። ወንጌሉ ያስተማረኝ ፍቅር ነው። እኔ ወንጌሉ ያስተማረኝ በነገራችን ላይ የመጀመሪያዋ ወንጌል ሰባኪ እኮ ነች። የመጀመሪያዋ ሴት ነች ጌትነቱን ሰሚት ያረገች። እንኳን ደስ አላችሁ። ዛሬ የምናየው የታላቁ የምሁር ኢየሱስ ቤተ መቅደስ ምረቃ የብዙዎቻችን ድካም ፍሬ የታየበት ታላቅ መንፈሳዊ ድል ነው። ቤተ መቅደስ የእግዚአብሔር ክብር የሚገለጥበት የሕዝበ ክርስቲያኑ መጽናኛ በመሆኑ ይህ የምረቃ በዓል የሁላችንም ኩራት ነው። በተጨማሪም የታደምንበት ኦርቶዶክሳዊ ባህላዊ ሰርግ ስንመለከት ስርዓቱ ምን ያህል ክብርና ውበትን የተላበሰ እንደሆነ እናያለን። በመዝሙር የሚጀምር በባህላዊ አለባበስ የሚታጀብና ሃይማኖታዊ እሴቶችን የጠበቀ ሰርግ ለትውልድ የሚተላለፍ ትልቅ ትምህርት ያለው ነው። የቤተ መቅደሱ ምረቃ ለምዕመናን ብርሃን እንደሚሆን ሁሉ እንዲህ ያሉ ጥንታዊ ባህሎችንም ለትውልድ የሚታወቅ ትልቅ መታወቂያ አላቸው። ለታላቁ የምሁር ኢየሱስ ቤተ መቅደስ ምረቃ እንኳን አደረሳችሁ አደረሰን። ይህ ድንቅ ባህላዊ የሰርግ እንዴት አያችሁት? የእናንተ አስተያየት በኮሜንት አጋሩኝ። ቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ከልብ እናመሰግናለን። ቪዲዮውን ላይክ ያድርጉት። ያም ሚዲያን ሰብስክራይብ ያድርጉ።